Kebor Multimedia Production. ወራቶች ተተክቶ አመታት ይሄዱ ቆየኔ ጋርነን ምንስ ያረኩ ነው በማን ተጠርቼ ስራዬስ እስከየት ነው በዚህ ሰንሰለት ለምን እንደታሰርኩኝ ታውቃላችሁ ንገሩኛ ምክንያቱም እናንተ የምታውቁት አሰሬን ነው እንጂ ለምን እንደታሰርኩኝ አታውቁ በዚህ ሰንሰለት የታሰርኩት የዛሬ 4 ዓመት ነበር መክፈቻም ጠፍቷል ማታ ቀንም አይለየኝም እጆቼ ላይ ጠርቆ ከመታሰሩ የተነሳ የሰውነቴ አንድ ክፍል ሆኗል በዛ ላይ የሰው ሐሜት አባባልና ወሬ ከሰንሰለቱ በላይ አስሮኛል ደግሞ ምን የሚገርመኝ የቁልፉ መጥፋት ሳይሆን ወደፊት እንዳልጓዝ እንዳልራመድ እንዳልሰራ አስሮኝ መጥፋቱ ነው እኔን ያሳሰበኝ እነሆ ዳንዲ ኮራ ነምልክሴ ኡላመናስ ወላሌ መነሳት ገሌራ ሀርካፍ ሚለኮ ሰካሌ ሲላ ዳንዲ ዱበርቲ ከሌሳ መነገመቹ ቱሬ አነማርቱ ሰካሌ ለምንድን ነው የምታዩ ሰው አይታችሁ አታውቁ ወይስ እብድ መስያችሁ ነው ወይስ የታሰረ ሰው አይታችሁ አታውቁ አትናገሩ በቃ የኔ መታሰር ሳያሳስባችሁ ቀርቶ ጭራሽ በኔ መዝናናት አሰባችሁ ወገን ሰው ለሰው ማይተሳሰብበት ሰው ለሰው ማይረዳዳበት ዓለምን ጉድ ነው ያ ረቢ በረሃማ እራ ነምኒ ወሊ ሴሬ በረዳንዲ ስሪ ነምኒ ወሊ ኤሬ ቂሌሴቲ ቆታ ቦለት ያዋልቻ ነቲ ወጣላ መቃኮ ሀመቻ ዳንዲ ዱበርቲ ጋቲሳ ኦላና ዳንዲ ዱበርቲ hangafa ኦላና ጋቲሳ ወላል ኤቲና ሀፋ ከራራ በደፍ ወፈፋ በሚለው የሰው ኮሜንት ነበር ብዙ ጊዜ ይሰማለሁ እኔን የገረመኝ ስለኔ መሳሳት ትክክል አለመሆኔ መጥፋቴን ከኔ ጀርባ ሆኖ ሲያወሩት እሰማለሁ ግን ለምንድን ነው መሳሳቴን ትክክል አለመሆኔን መጥፋቴን ለኔ የማትናገሩ ለምን ሆይ ከዕለታት አንድ ቀን ከሌሊቱ 11 ሰዓት ገደማ ከቤት ወጣሁ መንገዱ ባዶ ነበር መኪና አይሄድ ሰው አይራመድ ብቻ በጣም ረጅም መንገድ ልክ እንደ እባብ የተጠመጠመ እንዲህም አልኩኝ አመለፍቲናፍ በሪኤ ሜከራ ከንኮላላ የሙንጀኤ በሁዋ አርጊ ሀላላ
በርባቺ ጎሲላ ዳንዲ ሶቁፍ ቱሬ የሙ በሄላሉ ለመነትቴ አካኒ ሶምኔፍ ኢሲኑራ ጋኮቲ ሁንዱምቱ አስላላ ዳንዲ ዲስኩኖቲ ዋሻሁን አልዋሻሁማ ይኸው እንደምታዩት መንገዱም ሁለት ነው። ይኸውና መንገዱ ይኸውና ገመዱ እናንተስ ብትሆኑ የቱን ነበር የምትሄዱ? ግራ መጋባቴ ትክክል ካልሆንኩኝ እናንተው ፍረዱ። የቱን መንገድ ልሂድ? የቱን ነው ትክክል? የቱን መንገድ ይዤ ልጓዝ? የቱን መምረጥ እንዳለብኝ ግራ ሲገባኝ ቆሜ አሰብኩ። ሳሰላስል የአዕዋፋቶችን ድምፅ ስሰማ መኪና ሲገባ ሲወጣ ሰዎች በየመንገዱ ሲወጡ ሲሄዱ ይልቁንስ ግራ ገባኝ። የቱ ነው መንገዱ? የቱ ነው ትክክል? እነዛ ጀግኖቻችን እነ አኢሻ እነ ፋጢማ እነ አሲያ የተራመዱበት መንገድ የትኛው ነው? የነዛ ጀግኖቹ መንገድ የቱ ነው? ግራ ሲገባኝ ዳንዲን ወልፈካታ ሁንዱን ዴምሲሳ ገልመ ምንኪ ሞቲ ሜከምቱ ነጌሳ ከኒም በርባቸ በሄ ፋነ ወረ ከሌሳ ሴንሰ ሁላ ጀነታ ዳንዲን ዳረ ዱንያ ፍረ ለጎደቹ አፎኮ ዳበታ ገሩ ቤከማላ አክን ዴምኔ ለቹ ጀናስ ተሄ ስሪ tokko moo filachu ብዙ አሰብኩኝና በመጨረሻ ወሰንኩ። የግድ አንዱን መንገድ መርጬ መጓዝ እንዳለብኝ ተገነዘብኩ። ከሁለቱ አንዱን መምረጥ እንዳለብኝ ወሰንኩኝ።